እኔ የምረዳው። ስለዚህ አሁን መጀመሪያ ስንት ሰዓት ተሰቀለ የሚለውን ይስማሙ። መጀመሪያ ወንጌላውያን አስማማለኝ። አንድ በአረፍተ ነገር እንዲገባ ያደርግልና ከተረዳው አንድ ሁኔታ እንዲመጣ አንድ በተለያየ የቻናል ስትሰማ እንኳን አገላለጹ ይለያያል። ገብቷል። መኪናው ሰውየውን ገጨውና ሰውየው መኪናውን ገጨው የሚል ራሱ ዘገባ ሊሰጥ ይችላል። ግን ኢቨንቱ ተመሳሳይ አንድ ነገር ሆኖ አሁን ክስተቱ አንድ አይነት ነገር ሆኖ ሰውየው መኪናውን ገጨውና ሰውየውን ገጨው ራሱ ይለያያል። ወዳጅ ሰውየው መኪናውን ገጨውና መኪናው ሰውየውን ገጨው ራሱ ይለያያል። ትክክለኛ ምሳሌ አሁን እዚህ ላይ ድንፈት ሳይሆን ምሳሌ የአገላለጽ ልዩነት በአንድ ሀሳብ ላይ ትረዳ ነው እንጂ አሁን ምሳሌ ፋላሲ በመስራት አሁን ይህን አስማማ። ኢየሱስ ስንት ሰዓት ነው የተሰቀለው? ሰዓት ነው ሰቀለ የነገርኩህና የአገላለጻቸው ታይሚንጋቸው ልጁን ቅድም ብሎታል ጆዬ። የእነሱ የሰዓት መረጃ አራተኛ ሰው እናንተ ቤት ሲሪየስ አይደለም። አንድ ሰው መመለስ ካልቻለ ሌላ ሰው ቢመልስ ችግር አለው? በቃ አቃተኝ ይበልና ከዛ ይቀጥላል። አቅቷል ዋናው ይቀጥላል። አንተ ሁለትን ፍላጋ ሲሆን ያው አርጊውመንትን ለማሸነፍ ስለሆነ እኔ ደግሞ ሰሚት ሁለት እንዲታወቅ ስለሆነ ሬድቲም ከኔ የተሻለ ግንዛቤ ካለ አንተ ደግሞ መጠየቅ ሌላ ጥያቄ ነው። አሁን አንተ አትመክረኝም ለኔ ይኸውልህ ሉቃስ ወንጌል ምዕራፍ 38 ላይ ባንዴ ስድብህንም ያው እዛው ስድብ በአግባቡ በሰላም መወያየት ሃይማኖትን ሳታሰድብ አንተም በቃ በትክክል ማለት ነው። እሺ በቃ እና ፎልስ ሪፒተር ምናምን የፐርሰናል አታኪንግ ግን አቁሙ። ሉቃስ ወንጌል 23 ላይ የኢየሱስን ስቅለት አስመልክቶ ልጠይቅህ እፈልጋለሁ። ትመልሳለህ? ይቅርታ እችላለሁ ብለን የገባው ልጠይቅህ እኮ ልጠይቅህ እኮ ትመልሳለህ። ልጠይቅህ ጥሩ። የሉቃስ ወንጌል ምዕራፍ 23 ቁጥር 38 ላይ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥ ፊደል ሰውን አወዛግበህ መሄድ ነው። አሁን አንተ ትችላለህ መመለስ። እናንተም አንተዋወቁ በደንብ ነው የማውቅህ። አንተ ማንም ነው በደንብ ነው የማውቅህ። ቤቴ ስትመጣ ታውቃለህ ማንነት ነው። አሁን ቤትን ያለ ስለዚህ አሁን የጠየቀው ጥያቄ መጀመሪያ ወስዶ የተለያዩ ሰዓቶች ይጠቅሳሉ። አሁን ይህንን አገር ሆኖ ችግር የለውም። እኔ አሁን እናንተ አይደለሁም እንቀጥልሽ እና ችግር የለውም። እሺ ስንት ሰዓት ነው የተሰቀለው? በቃ መልስልኝ። ማርቆስ፣ ሉቃስ እና ማቴዎስ ላይ ማቴዎስ እና ማርቆስ ደግሞ ሉቃስ 23 ምን ይላል እዛ ላይ? 23 ቁጥር በቃ ችግር የለም። እሺ ምን አለ? ከተሰቀለ ከክፉ አድራጊዎች አንዱ አንተ ክርስቶስ እኩል አይደለህ ነው አንበልከኛ my company that one my coke 22 እኔ እንደዚህ አይነት ባህሪ የለብኝም። አሁን አሁን ቀጥልና መልስ ብቻ ነው ኢየሱስ ክርስቶስ ማቴዎስም ሉቃስም ምን አድርገዋል? ተስማምቶ ጽፎታል። ይሄ ምንድን ነው? ባይብል ሄርሜኔቲክስ ይባላል። ኢየሱስ ክርስቶስ መሰቀሉ አልቀሩም። መረጃ ይሄው
ሉቃስ ወንጌል ወዳጅ እኔ አሁን የአንደኛ ክፍል ተማሪዎች አሉ ሲነግረን 3 ሰዓት አለ። በሰከሩት ጊዜ 3 ሰዓት ነበር ይላል። Overtime is making give me free this one. 45 rand. 45 ይላል። ማንኛ ፖይንት ምንድነው? ማርቆስ መሰከረ ወይኔ ያጠይቁ ሰዓት ተሰቀለን እያልከለው ሬት ምን በኃይለኛ ሰቀለው ማርቆስ 9 ሰዓት ወይም 3 ሰዓት አይደለም ይላል አይደል? አላለም እንደዛ አላለም። ያው 3 ሰዓት ነው 3 ሰዓት ነው 3 ሰዓት ነው ያለው። 9 እሺ አሽ መረጃውን ኮኔ ያለው እሺ 15 በሰከሩት ጊዜ 3 ሰዓት የሚያል ነበር። 33 ላይ ወረደ ነበር አንተ አሌክስ ሆይ ምን ሆነ ነው ያጠልሽ ምን ባሉት ጊዜ በሰቀሉት ጊዜ Remington ሉቃስ 23 አለ Legend Conference ሉቃስ 23 ቁጥር 44 ላይ ምን አለ? ኢየሱስም ማስመጥላለሁ ዛሬ ከኔ ጋር በገነት ትሆናለህ። 6 ሰዓትም ያህል ነበረ። ጨለማ 9 ሰዓት በምድር ሁሉ ላይ ሆነ፣ ፀሐይ ጨለመ። ኦኬ ያ ፉል ክሪም ምን ተረዳ? 6 ሰዓትም የሚያህል ነበረ። ኦላ ምን ሆነ? ምን የተሰቀለበት ሰዓት እዚህ ጋር አይናገርም። የመጀመሪያው ነገር አባቱ ሻሱት አንድ ላይ በበላሽ በቃ እንደው እርዳህና ባይብል ይችላል። ሉቃስ 23 ዓመት ሻይ ምን ያነብላለሁ ሁሉ በሞላው ተነስተው በሁሉ በመላው ተነስተው ወደ ጲላጦስ ወሰዱት አለ። እሺ ቁጥር ሸጠራ የሱማ ቁጭ ገልታ ልታስነብበን ነው ቤት ይቀለኛል። አሁን የጠየቁ መልስ የዮሐንስ ወንጌልና የዮሐንስ ወንጌልና የማርቆስ ወንጌል ሊትራሊ ተጋጭተዋል። ወዳጅ መልስ በምንድን ነው የተጋጩት? ወይንስ አውድ ነው? ኮንቴክስቹዋል አውድ ነው ወይ እኮ ለሰጠቁ ነው የሰዓት አውድ ነው የተጋጩት? ለሰጠቁ ነው። እሺ ቀጥል። ሰዓት ላይ ተጋጭተዋል። ሰዓት ላይ በትክክለኛ አገጫጭ ተጋጭተዋል። ማቴዎስ ማርቆስ ወንጌል ምዕራፍ 15 ቁጥር 10 ቁጥር 25 ላይ በሰቀሉት እንግዲህ 3 ሰዓት የሚያህል ነበር። 3 ሰዓት 3 ሰዓት አለ 3 ሰዓት። እዛኛው ላይ ዮሐንስ ወንጌል ምዕራፍ 19 ላይ ስትመጣ ደግሞ ምን አለ? ጲላጦስም እንሆ ሰውየው አላቸው። የካህናት አለቆችና ሎሌዎችን ባዩ ጊዜ ስቀለው ስቀለው እያሉ ጲላጦስን እኔስ አንዲት በደልስ እንኳን አላገኘሁበትም እና እናንተ ወስዳችሁ ስቀሉት አላቸው ይላል። አሁን የዚህ ሰዓት የቁጥር 14 ላይ ወርደን ስናየው ለፋሲካም የማዘጋጀት ቀን ነበር። 6 ሰዓትም የሚያህል ነበር። ስንት ሰዓት? 6 ሰዓት ገና ሳይሰቀል ማለት ነው ወዳጅ። እዛ ላይ 3 ሰዓት ተሰቅሏል። አስማማለኝ እኮ አሁን ምን ሆኗል መሰለህ? እኔ በምን ላስማማዎች ይችላል መሰለህ? ቫሪያብል ኦፍ ወይንም ለምሳሌ የአይሁድ ታይም አቆጣጠር እና የሮማን መረጃ ስጠኝ። እኔ አሁን አይሁድ ምናምን እንድትለኝ አለ መረጃ ስጠኝ። ኦኬ ማርቆስ ማቴዎስ እና ሉቃስ አባሉ ማቴዎስ ማርቆስ ወይኔ ስማ ለምን ሀሳብ ሜኮ ማለት ነው የሚቀባው ነው እያልኩ ያለሁት። ይኸውልህ ታሪኩን ክርስቶስን መሰቀሉን አያስክድም፣ መሰቀሉን ይናገራል። ገብቶሃል አለው ሁሉም የታይም ቫሪያብል ስህተት ሊሆን አይችልም። ይሄ ምን ያ ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ ነው እኮ የታይም አቆጣጠር አራውንድ ኦፍ ብሎ አስቀምጦታል አለ። እሱ በየትኛው ስንት ሰዓት ነው የተሰቀለው? አሁን መልስልኝ። በተለያየ ሰዓት ዘጋቢዎቹ ምን አድርገዋል? ዘግበውታል። ለምን ይሄ ታይም ስንት ሰዓት ተሰቀለ ነው እየጠየቅኩ ያለሁት። ስንት ሰዓት ተሰቀለ? እሺ በዚህ ነው ሁሉም በመሰቀሉ ተስማምቷል አይደል? እሺ ተስማማ። ስንት ሰዓት ተሰቀለ? አንተ ከአንተ ጋር አይደለም ከማን ጋር ሉቃስ ምን አድርጓል? ኢየሱስ ክርስቶስ እንደተሰቀለ ምን አድርጓል? ተናግሯል፣ መስክረዋል አይደል? ተሰቅለዋል ብሎ ማለት
ስንት ሰዓት ተሰቀለ? ስንት ሰዓት ተሰቀለ? መቼም አትነካውም። ይሄን ፖይንት ወዳጅ እኔ አሁን ጊዜን አላባክንም። መረጃ ማታመጣ ከሆነ ወይ እንለፈውና ሌላ ስንት ሰዓት ተሰቀለ? ኢየሱስ ክርስቶስ መሰቀሉ ተናግሯል። ስንት ሰዓት ተሰቀለ? በፈለገው ሰዓት ይሁን። ሁለት ኢየሱስ ነው የተሰቀለው። እሺ ተስማምተናል። አሁን ሁለት ኢየሱስ ተሰቅሏል። እናመሰግናለን። ዮሐንስ ወንጌል ፎልስ ሪፊውተር ማለት ይሄ ነው። በቃ እሺ ንገረኝ፣ ስንት ሰዓት ተሰቀለ? ዮሐንስ ወንጌል ምዕራፍ 19 ቁጥር 4 ላይ ሰዓት የሚለውን ልታመጣ አይደል? አሁን ለምን ታይሙ ተለያየ? የተለያዩ ሪዝኖች ምክንያቶች አሉ። እኔ ሪዝኑን አጠይቅ መሰለኝ። እሺ ንገረኝ፣ ስንት ሰዓት ተሰቀለ? ከመረጃ ጋር መረጃ የተለያየ ታይም ኪፒንግ ዞኖች ይችላል። መረጃ እኔ ወይ ይችላሉ። የለም ያው እንዲህ አይነት ነገር የለም። መረጃ ይችላሉ የለም ይችላሉ የሚባል ነገር የለም። መረጃ ፎልስ ስቴትመንት ኢምፐሳይዝ ማድረግ የፈለጉ ምንድን ነው? የአጉል ሰው ሊያሳዩ የፈለጉት ወንጌሎች ምንድን ነው ከተባለ ኢየሱስ ክርስቶስ የተሰቀለው የተለያየ ታይም ችግር የለም። የተለያየ ታይም አልችልም ይበልና አንተ እንዳልከው ቀጥታ ለማለት ይህ ልጅ በጣም ይገርም ልጅ ነው። አንተ ማለት በገባበት ኤክስፒሪየንስ አንድ ነገር ብቻ የዛሬ 2000 ዓመት ኤግዛክት ሰዓት ይቀም ኢብራሂም እና ነበር ይሁን ነበረ 9 ሰዓት ይሁን ነበር ግምታዊ ነው ራሱ ያስቀመጠው ሰዓቱ የዛሬ 2000 ዓመት ትክክለኛ አንደኛ ሮሌክስ ሰዓት የላቸውም። ኤግዛክት ሰዓቱን ቢገልጹት ከግምታዊ ነው እንጂ ኤግዛክት ሰዓቱን ነው ሊያስቀምጡልን አይችሉም። በሚነሽ ዋን ዌይ ኤግዛክት ሰዓቱን የዛሬ 2000 ዓመት በ3 ሰዓት እና ከ6 ሰዓት በኋላ ያለውን ነገር አገር ያውቀዋል። ፀሐይም ራሷ ሞቃዋለች ራሱ ስለ ሰዓቱ አናት ላይ ሰዓት ሲሆን ፀሐይ አናት ላይ ሲሆንና ፀሐይ በዛ ጋር 3 ሰዓት ላይ ሆና ይሄን ሮሌክስ አሁን ተስማማኝ ስለዚህ ሁለታችሁ ልታወሪ ነው። ቀጥለሽ ከሁለታችሁ ጋር ቀጥለሽ በእናትህ ራስ እንዳይለኛ አንዳችሁ ዝም በሉ። ከማን ጋር ላውራ? ከማን ጋር ላውራ? በቃ ከዚህ በኋላ እንዳታወሩ። አንዳችሁ እንዳታወሩ። ከማን ጋር ላውራ እኮ ከማን ጋር ላውራ? ሬክት ነው እንደዚህ አይነት አጫዋጫዋ እያወራ ነው እንዴ? አንተ ጋር ነው ማንም ተጣልቃ እንደገባ መረጃ ላይ ያለው አንተ ነው መረጃውን አውጣና ያን ጊዜ ሲሰከረው በዚህ ሰዓት ነው የሚለው መረጃ ምንም አልሰራውም። በዛን ጊዜ እንደዚህ ትበልጠኛለህ አውቃለሁ። ስለምትበልጠኝ ነው እየመለስክልኝ ያለው። የተሰቀለው 3 ሰዓት ወይስ 6 ሰዓት የሚለውን ነገር አስረዳኝ እባክህ። በስራ የምናወራ እሺ። በሮማን ያለው ኦሪጅን ፖሲቢሊቲ ያለው ዮሐንስ ወንጌል ሲጽፈው በሮማን ሰዓት አቆጣጠር እነዛ መረጃ መረጃ ዮሐንስ ወንጌል 19 መረጃ ላይ 9 ሰዓት ስለሚል መረጃ በሮማን መጽሐፍ እኮ እሱን ታይም ዞኑን ቼክ መረጃ ዝም ብዬ ማምለሌ ጅል እመስላለሁ። የቁጥር ልዩነት ይኖራል እኮ ችግር የለብኝም እሱ ጋር በቃና ስለዚህ ሁለት ኢየሱስ ነው የተሰቀለው። ሁለት የሚለውን አምጣዋ። ሁለት ኢየሱስ ወይ ደግሞ ሁለት ነው የተሰቀለው።
ስቶሪው ስለ ሁለት ኢየሱስ ነው የሚያወራው። ስለ አንድ ኢየሱስ ነው። አንዱ ኢየሱስ ሁለት ተሰቅሏል። ተስማማለህ? Be honest for yourself. Aman gram. እኔማ እንደዚህ ሳትሆን አንዱ ላይ መገምገም የለብንም። አንዴ እንሂድ መሰቀሉን ግን ሁሉም ዘግቦታል። በዚህ ተስማምተን ኤምፋሳይዝ ሊያደርጉ የፈለጉት ክርስቶስ መሰቀሉ ነው። አንድ ይሄ ባዮሎጂካል ኤቪደንስ ነው። ሁለተኛ በፈርስት ሴንቸሪ እነ ታሲተስ ምናምን ያሉ የጻፉ የሌለ ነገር አታውራ በእናትህ። ኦኬ ፈርስት ሴንቸሪ ያሉ በእናትህ ሂስቶሪካል አይደለ? እሺ አሁን እንትን ነገር በዛም ቻት ጂፒቲ ቼክ እያደረግሽ ሪፒቲድ የሚማር እንዳንተ ፕሮጀክት እየቀረበ እሺ እሺ ምን አለ መሰለህ አሁን አንድ ጥያቄ ልጠይቅህ እና ምን አለ መሰለህ የሉቃስ ወንጌል ምዕራፍ 23 ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ምን አለ? ይህ ሰው ምን ነበር? ይህ ሰው በእውነት ጻድቅ ነበር ያለው ምንድን ነው? ይህ ሰው በእውነት ጻድቅ ነበር። የማርቆስ ወንጌል ሲነግረን ደግሞ ምን አለ? በዚያም በአንጻሩ የቆመው የመቶ አለቃ እንደዚህ ጮኸ፣ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ኦኬ ጥሩ። ይሄ ማርቆስ ወንጌል ነው። የማቴዎስ ወንጌል ደግሞ ምን አለ? የመቶ አለቃም ከእርሱ ጋር ኢየሱስን የሚጠብቁና የሆነውን ነገር አይተው ይህ ሰው በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ ይላል። ያለው እጅግ ጻድቅ ነበር ነው ያለው የመቶ አለቃው ወይስ የእግዚአብሔር ልጅ ነበር ነው ያለው? ስቅለቱ ላይ ነው እያወራን ያለው። ስለ ስቅለቱ ላይ ያለው ኢቨንት እንዳለ እናወራለን። ያለው ምን ነበር? ጻድቅ ነበር ነው የእግዚአብሔር ልጅ ነበር ያለው? የእግዚአብሔር ልጅ ነበር። ስለዚህ ሉቃስ ተሳስቷል ማለት ነው። በቃ እሺ ተስማምተናል። እሺ ያለው እንደዚህ አይባልም። ይሄው ከፈዝ ሁሉም እኮ ጻድቅ ነበር ነው ያለው ወይስ የእግዚአብሔር ልጅ ነበር ያለው? የእግዚአብሔር ልጅ ነበር ማለት ነው። አይ ማለት ምናምን የሚባል ነገር የለም ወዳጅ። ያስቀመጡት ታሪክ ነው፣ የጻፉት ታሪክ በጥንቃቄ አንድ ናቸው እንዴ? የሉቃስ ወንጌል ጸሐፊ ሲጽፍ ሁሉን በጥንቃቄ ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኛል። ስለዚህ አሁን ሉቃስን ነው እኛ የምናምነው፣ ምክንያቱም ጻድቅ ነበር ብሎ የተናገረው እሱ ነው። እነዚህ የመቶ አለቃው ብሎ የተናገረው ሉቃስ በዚህ መንገድ ባንኮ ወደ ላይ ታ Okay, I take out my videos there. The China's the Chinese studies. ምንም ስድስተኛ አንተ ቢውድ ነው እሺ በቃ በማል የገባች ምንም ታቀፍ ነው አይ ማዳ አላውቅም። ሁለተኛ እንደዚህ ማጥቃት ትክክል ነኝ ማለት ነው። ሁለተኛ በጣም ወቂ ነው። ስለዚህ አሁን መቶ አለቃው ያለው በእውነት ጻድቅ ነበር ያለው ወይስ የእግዚአብሔር ልጅ ነበር ያለው? የትኛው ነው? ነገር ተፈተው ነው የቻለ ሰው ስለሆነ ተሳስቶ ነበር የጻፈው ማለት ነው። ልክፈትና ላሳየህ አንዴ። በዚህ አይደል የፈለከው? ያው ህዝቡም የእውነታውን ነው። ህዝቡ ምን ያደርጋል መሰለህ? ምን አለ? ያው ሉቃስ ወንጌል ምዕራፍ 17 ላይ የመቶ አለቃው የሆነው ይህን ነገር ባየ ጊዜ ምን አለ? ይህ ሰው በእውነት ምን ነበር አለ? ስታንበብል ምን ነበር አለ?
ጻድቅ ነበር ብሎ እግዚአብሔርን አከበራል ብሎ እሺ። እዚህ ጋር ስንመጣ ይህ ሰው በእውነት ምንድን ነበር አለ? ማንኛውም ሰው የማርቆስ ወንጌል ጻፍ ማርቆስ እና ሉቃስ አንድ ናቸው። ሁለቱም በተለያየ መንገድ ገለጹት። በቃ አሁን ጥያቄው እሱ አይደለም። የትክክለኛ መቶ አለቃው ያለው የትኛው ነው እየጠየቁ ያለሁት እሱ ነው። ይህ ሰው ጻድቅ ነበር ነው ያለው ወይስ የእግዚአብሔር ልጅ ነበር ነው የተናገረው? ሉቃስ ተናገራል። ይህ ሰው በእውነት የትኛውን የተናገረውን የጥያቄ ሉቃስ ተናገረው ምናምን አይደለም። የትኛውን ነው ሰውዬው የተናገረው? ሁለቱም የሰሙትን ወንጌል በተለያየ ወቅት ምናረጉ ቋንቋ ገለጹ። እሺ ትክክለኛ የትኛውን ነው የተናገረው? ይሄ ኤግዛክትሊ መመሳሰል አለበት። ወርድ ባይወርድ ወዳጅ ያለው የትኛውን ነው? ይሄኛውን ነው ያለው? የትኛውን ነው ያለው? መልስልኝ። ይሄንን ነው ያለው? ይሄንን ነው ያለው ወይስ የትኛውን ነው? ወይስ ይሄኛውን ነው ያለው? የእግዚአብሔር ልጅ መልስልኝ በጣም አውቃለሁ ስለ መልስልኝ እባክህ። I don't know Lion. ሁለቱም በተለያየ ቋንቋ ዘግቦታል። አልጠየቁም። እኔ ሰውዬው የተናገረው የትኛው ነው? ሉቃስ እንደዚህ ብሏል። አልጠየቁም። እኔ ያልኩት ሰውዬው የእግዚአብሔር ልጅ ማለት ነው። አልጠየቁም። እሱንም አሁን የጠየቁም ጥያቄ መለስ ጻድቅ ነበር ነው ያለው ወይስ እግዚአብሔር ልጅ? ሁለቱም የተለያዩ ሰዎች ናቸው። በተለያዩ ጊዜ በቃ አያችሁ፣ አሁንም መልስ የለም። ልብ እያደረጋችሁ። ስለዚህ አሁን ሰውዬው የተናገረው ማይታወቅ ሂስትሪ እንዴት አዛብተው እንደሚናገሩ እያያችሁ እሺ፣ በደንብ አድርጋችሁ። ይሄ ምኑን ነው? ቆይ ምኑን ነው? ስለማን ነው እነዚህ ሰዎች ሲያወሩ የነበሩት? በቃ ስቅለቱ ኢቨንት ላይ ነው እየተወራ ያለው። ትክክለኛ ኢቨንት ስለማን ነበር? አንዴ ኢቨንቱ ላይ የነበሩት ሰዎችም የተናገሩትን ነገር በአግባቡ አልጻፉም። አንደኛ፣ ሁለተኛ ስንት ሰዓት እንደተሰቀለ አያውቁም። ሶስተኛ ገና ለመጣ በጣም ብዙ ነው ማመጣ ገና ለመጣ ምን ያለው ይገባል ባለ እሱም ገና ለመጣ ኢየሱስ ክርስቶስ የሰቀለኝ ሰዎች አውሮት ነው እኮ ያለበት አለ እኮ አንዴ ለመጣ ነበሩ ወይ ወንጌሉን ራሱ ያቆም ኢየሱስ ወንጌሉን ራሱ ያቆም ነበሩ ወይ? ጥያቄው ስለ ኢየሱስ ክርስቶስ ሲሰቀሉ እነኚህ ሰዎች ሉቃስና ማቴዎስ አልነበሩም።